ዕብራውያን ምዕራፍ 1 ከቁጥር ወሽ በጣም ነው የምወደው የዕብራውያን ደብዳቤ እንዴት ደስ እንደሚለኝ እርም የተማረን ስለሆነ ቸርች ውስጥ ጌታ ስሙ ብሩክ ይሁን። ዕብራውያን ላይ እንደዚህ ይላል፣ ኢየሱስ ክርስቶስ ምን አረገ ከሞት በኋላ? እንደዚህ ይላል፣ ስሙ ብሩክ ይሁን። እንግዲህ ልጆቹ በስጋና በደም ስለሚካፈለው እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር። አየህ፣ ሞት እነዛን ሰብስቦ የያዘውን ያንን በሞት ላይ ስልጣን ያለውን እንዲሽረው ኢየሱስ የአብርሃምን ዘር ተካፈለ፣ የመላእክትን ዘር አልተካፈለም። ይህ ኢየሱስ በስጋ የመጣው በሞት ላይ ስልጣን ያለውን ያንን ጠረነፈውና የሞት መዝጊያና መክፈቻ እጁ ላይ ሆነ። የሲኦል የገነት መክፈቻ መግቢያ ኢየሱስ እጅ ላይ ሆነ። ኢየሱስ ብቻ ይከፍታል፣ ኢየሱስ ብቻ ይዘጋል። እሱ የዘጋውን ማንም አይከፍትም፣ እሱ የከፈተው ማንም አይዘጋል። እሱ ብቻ መንገድ ነው፣ እሱ ብቻ ህይወት ነው፣ እሱ ብቻ አዳኝ ነው፣ እሱ ብቻ ቤዛ ነው፣ እሱ ብቻ ጌታ ነው። ስለ ኃጢአቴ ሞቷልና። ለምንድን ነው ኤርሚያስ አንተ እንዳልክ ምን ሆነ ነው ኢየሱስ ኢየሱስ የምትለው? ለምንድን ነው ለኢየሱስ ብቻ የምትዘምረው? ለምንድን ነው ኢየሱስ የምትለው? ካል ታርዷል እና ይገባዋል። ሌላ አሰብክም አልሰብክም፣ ለምንድን ነው ስለሱ ብቻ የምትሰብከው? ታርዷል እና ይገባዋል። ሌላ አዘምርም አልዘምርም፣ ለኢየሱስ ብቻ ለምንድን ነው የምትዘምረው? ታርዷል እና ይገባዋል። ለኢየሱስ ብዘምር ያዋጣል፣ ስለ ኢየሱስ ብሰብክ ያዋጣኛል። ለምን? የእግዚአብሔር የዘላለም የማዳን ፕሮግራም በኢየሱስ ክርስቶስ ብቻ ስለተደረገ። በማንም በኩል እግዚአብሔር በደም ስርየት በኩል ኃጢአትን ይቅር ያለው መንገድ ሌላ የለውም። ደም ሳይፈስ ስርየት የለም ይላል። የኢየሱስ ደም ፈሰሰ፣ ንጹህ ሆኖ ተገኘ። እግዚአብሔር ለአንዴና ለመጨረሻ ጊዜ ኃጢአትን በልጁ በኢየሱስ ክርስቶስ በኩል ቀጣው። ይሄ ትምህርት የአዲስ ኪዳን ኮንክሉዥን ነው። የአዲስ ኪዳን የመጨረሻ ስብከት የክርስቶስ ኢየሱስ የመስቀል ቤዛ ነው። ከዛ በኋላ አንድ ሰው ከዳነ በኋላ አሁን ነው እዚህ ጋር ነው ማውራት ያለብን። መጀመሪያ ስለ መዳን ነገርኳችሁ። ሚዳነው በኢየሱስ ነው። በምንድን ነው ሚዳነው? በማመን ኢየሱስን በምን በኩል ብላችሁ ነው የምትድኑት? አምነን ነው። ምንድን ነው? እግዚአብሔር ኢየሱስን ለማመን ያዘጋጀው ስግደት የለም። እግዚአብሔር ኢየሱስን ለማመን ያዘጋጀው ጉዞ የለም። እግዚአብሔር ኢየሱስን ለማመንና በእሱ አምኖ ለመዳን ያዘጋጀው ሌላ መንገድ የለም። እምነት ብቻ ነው ያዘጋጀው። በብሉይ ኪዳን ላይ እስራኤላውያን በእባብ በዛ ባመፀው ጊዜ በበረሃ እባብ በነደፋቸው ጊዜ ሙሴ በዓላማ ላይ በነሐስ እባብን ሰቅሎ ያዩት እንደዳኑ ሁሉ ለሰው ልጆች ተራ የሚመስል ያድናል እንዴ በማይመስል መልኩ እግዚአብሔር ልጁን ሰቀ። ልጁ በመስቀል ላይ እያቃሰተ እመኑት አለ እግዚአብሔር። የልጄ ደም ፈሷል። የዛሬ 2000 ዓመት ነው። ያመነ የዘላለም ሕይወት አለ። አሁን ኢየሱስ ጌታ እንደሆነ አንድ ሰው በዚህ ቅጽበት ኢየሱስ ጌታ ነው ብሎ ካመነ ልክ በክርስቶስ ኢየሱስ የመስቀል ስራ አምነው ልክ ኢየሱስ ጌታ ነው ያለቀን በአብ ፊት ጻድቅ ሆኖ ይታያል። ለምን? ጽድቁ ኢየሱስ ነው። የኔና የኤርሚያስ ስራ አይቆጠርም። ኢየሱስ ግን ስለኛ አይቆጠርም። እኔ ልክ ኢየሱስ ስል አምኛለሁ፣ ድኛለሁ፣ በመስቀሉ ስራ አምናለሁ። ኢየሱስ ለእኔ ነው። ለተቀበሉት አይደል የሚለው ዮሐንስ፣ ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ስልጣን የሚሰጠው ኢየሱስ ጌታ እንደሆነ ካመንኩ። ስለዚህ ልክ በአብ ፊት ጻድቅ ሆነን እንታያለን። ጽድቅ ሆኖ ኢየሱስ ስለተቆጠረ እንጂ ያስመዘገብከው ነገር አለ እንዳልክ የለም። እግዚአብሔር እንዲወደ ያረከውን አመዋጫል የለም። ምን አድርገህ ነው ድኛለሁ ብለህ የምትኩራረው? ኢየሱስ ስራዬን ሰርቶ ጨርሷል። ኢየሱስን ላግዝ አይባልም። ልርዳ እባክህ ኢየሱስ ያንተ ደም አለው ትንሽ ነገር ደግሞ ላግዝ አይባልም። ደም ታይፈስ ስርየት የለም። ዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ ምዕራፍ 4 ቁጥር 15 እንደዚህ ይላል፣ ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። ኢየሱስ የእግዚአብሔር ልጅ መሆኑን ማመን እግዚአብሔር በአንተ ውስጥ እንዲኖር ያደርጋል። ክብር ለኢየሱስ ይሁን። እና አንድ ጥሪ አለኝ አሁንም ሁሌም እንደ ሁልጊዜ የምለው ጌታ ኢየሱስ ክርስቶስ ይወዳችኋል። በብዙ የኃጢአት ድካም በብዙ የስጋ ድካም ውስጥ ያላችሁ በእናንተ አንድ የዘላለም ሕይወት ግብዣ አለኝ። ኢየሱስ ክርስቶስ ስለ ኃጢአታችሁ ሞቶላችኋል። ሌላ የመዳን መንገድ እግዚአብሔር አላዘጋጀም። ሌላ ነፃ የመውጣት መንገድ እግዚአብሔር አላዘጋጀም። እግዚአብሔር ሰዎች ወደ ዘላለም ሕይወት እንዲገቡ ወደ ዘላለም ረፍት ውስጥ እንዲገቡ ያዘጋጀው ሌላ ፕሮግራም የለም። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የሰጠ ስም ከሰማይ በታች ሌላ የለም። ይህ ስም ኢየሱስ ክርስቶስ ይባላል። በዚህ ስም የሚያምን ሁሉ የዘላለም ሕይወት አለው። ክርስቶስ ኢየሱስ ብቻውን አዳኝ ነው። ብቻውን ትክክል ሆኖ ተገኝቷል። ብቻውን የሰዎችን ልጆች ሊያድን ብቁና ልክ ሆኖ ተገኝቷል። ስለ ጌታ ስለ ኢየሱስ ክርስቶስ ሳወራ በጣም ቀና ብዬ ነው ማውራ። በእውነት ስለ ራሴ ብዙ የሚያሳፍር ነገር አለኝ። ስለ ራሴ ማውራት ስጀምር አስቁሙ።
እኔ እንዳልክ ስል ብዙ የሚወራ የለኝም እንኳን ብዙ ትንሽ እንኳን የሚወራ የለኝም። ስለ ኢየሱስ ግን ሳወራ ቀና ነው። በየትኛውም አይነት ሁኔታ ውስጥ ኢየሱስ ከተባለ ብድግ ነው። አንዳንዶች እንትን ስል በኃይል ሳወራ እብድ መስላቸዋል። መጽሐፍ እንዳል ጳውሎስ ብሏል፣ እብድ ብንባል ለእናንተ ነው፣ ባለአእምሮ ለ የፈለግከውን ዝም ብትሰጠኝ ኢየሱስ ጌታ ነው። ይንቀሸቀሻ እንዲህ ይላል ነው። እኔ ከዚህ እውነት እንኳን ኢየሱስ ገብቶኝ እንዲሁም የሆነ ነገር ከገባኝ ከአገር ጋር መጋጭ ሰው እንኳን ኢየሱስ ገብቶኝ ግንብ ለምን ከፊት አይቆምም? ማንም ለምን አይደነቀርም? ገንጥሼ ነው የምሄደው። ስለማንም ግድ አይስጠኝም። የኢየሱስ ክርስቶስ ቤዛነት ላይ የኢየሱስ ክርስቶስ አዳኝነትን ለመመስከር ፍቃድ አልጠይቅም፣ ደብዳቤ ማተም አልጠይቅም፣ ማንም አላስፈቅድም። የዚህ መጽሐፍ እውነት በመንፈስ ቅዱስ በኩል ተብራርቶልኛል፣ ገብቶኛል። ለመዳን የሚበቃኝ እዚህ ውስጥ አለ። እዚህ ውስጥ ያለውን ለመዳን የተጻፈውን የዘላለም ሕይወት ቃል ብቻ በማንበብ ጌታ ኢየሱስ ክርስቶስ ብቸኛ አዳኝ እንደሆነ ተረድቻለሁ። ኢየሱስ ጌታ ነው። በጣም ደስ ብሎኛል። ያንተንም በትህትና ሰምቻለሁ። አንተም እንደዛው በትህትና በሳይለንት በዲስፕሊን ስለሰማኸኝ በጣም አመሰግናለሁ። ጌታ ይባረክ። ይህም የእርጋታ ዘመን ስለመጣ በእውነት አይ ቲንክ እያደግን ነው መሰለኝ አይደል? 30 ምናምን ሊሆን ነው እንግዲህ እኔ 31 ዓመት ሆኖኛል። ባይዘ አንዳንድ ነገሮችን ግን ሪፍሌክት ማድረግ አለብን። ለምን ሀሳቦች ላይ ለምሳሌ ከአንተም ሳይድ ከኔም ሳይድ የተነሱ ሀሳቦች አሉና እነዛ ላይ ኢየሱስን በማማበት ሌላ ርዕስ አለ። ኢየሱስ ብቻ ኋላ መጣ ነው አንዴ ሌላ ነገር እንዳታስብ እና እንግዲህ አሁን ወንድማችን ስለምንድን ነው በጣም ባይዘዌ ላይክ ብዙዎቹን አሁን ከተናገራቸው ብዙዎቹን እውነቱን ለመናገር ኢየሱስ ብቻውን አዳኝ ነው። ኦብቪየስሊ ኢየሱስ ያዳነውን ማዳን ማን ሊያድነው ይችላል? ማን ሊመጣ ይችላል? ማን አዳኝ ሊኖር ይችላል? ማንም። መልሱ ማንም ነው። ማንም። ግን ደግሞ አሁን እያልኩ ያለው ኢየሱስን ማመን ማለት ምን ማለት ነው? አሁን የማንግባባው እሱ ላይ እኔና እንዳልክ አሁን ካልተግባባን የማንግባባው ኢየሱስን ማመን ያድናል። በደንብ ስማ። እምነት እንደሚያድን መጽሐፍ ቅዱስ ይነግራል። ይህ የታወቀ ነው፣ የታመነ ነው። ይህንን የማያምን ሰው ካለ እንግዲህ ማይድን ነው። ኢየሱስ እንደሚያድን ኢየሱስን ማመን እንደሚያድን ለማያውቅ ሰው ካለ ይህ ማይድን ነው። በቁጣው ቀን ተራሮቹ ደቁብኝ ከሚል ልክ አዳም እንደተቀበዘበዘው የሚቀበዘበዝ ነው ያለ። ስለዚህ ምናልባት እንዳልክ ኢየሱስን ትወደዋለህ አይደል? በጣም ቃሉን ደግሞ በጣም ትወደዋለህ አይደል? አንብብልኝ። ጌታ ከተናገረው ቃል ውስጥ ዮሐንስ ወንጌል ምዕራፍ 20 ላይ የተናገረው ቃል አለ። አንብብልኝ። እሱ ነው ዛሬ ምን ይላል? እስቲ ምዕራፍ 20 አንብብልኝ። አንተ አንብበው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ከቁጥር 23 ምዕራፍ 20 ከቁጥር 23 ኃጢአታቸውን ኃጢአታቸውን ይቅር ያላቻቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። እስኪ አብራራልኝ። ምንድን ነው ያለው? አንተ እኮ ነው የጀመርከው። እስኪ ቀጥል፣ ጨርሱ። አይ ጌታ ኢየሱስን እወዳለሁ። አሁን ባይብልን አንብበህ መረዳት ስለምትችል አሁን እኔ ማወራው ቆይ አሁን ለምን እንዳነሳ አንደኛ ይሄንን ሐሳብ ንገረኝ። ለምንድን ነው የኢየሱስ ቃል ስለሆነ ነው ያነሳሁት። እኔ እናንተ ኢየሱስን ስለምንወድ ኢየሱስን ማመን ማለት ምን ማለት እንደሆነ ላሳየህ ነው። ኢየሱስን አንተ አብራራው እንጂ ጥቅሱን የነገርከኝ አንተ ማብራሪያ ነው። ቃል ዳይሬክት ነው። ለምን እንዳነሳም ለምን እንደጠየቀኝም ጭምር እስቲ አንድ ላይ ንገረኝ። ጌታ ኢየሱስ ክርስቶስን በማመን ይዳናል። ጌታ ኢየሱስ ክርስቶስን በማመን ይዳናል። ዓለም ሁሉ ጌታ ኢየሱስ ክርስቶስን ሊያምን ይገባዋል። ዓለም ሁሉ እንዲድን እንዲጸድቅ ጌታ ኢየሱስ ክርስቶስን መዝኖ በምን በእግዚአብሔር ቃል መዝኖ ከሐዋርያት በተሰጠው ትምህርት ጌታ ኢየሱስ ክርስቶስ ከምድር ባልሆነ
ከሰማይ ይዞት በመጣው ቃል ከዛስ ለሐዋርያት በሰጣቸው ሐዋርያት ደግሞ ባስተማሩት ሐዋርያት ደግሞ በመሰረቱት መሰረት ላይ በተመሰረተ ትምህርት መዝኖ ጌታ ኢየሱስ ክርስቶስን ሰው ሊቀበል ይገባዋል። ጌታ ኢየሱስ ክርስቶስን ለመመዘን የሰው ልጅ ሂሳብና ፊዚክስ ለመረዳት የሚከብደውን ይህን ጭንቅላት ከተጠቀመ ግን ይዋዥቅና ጌታ ኢየሱስ ክርስቶስን ማመን ምን ማለት እንደሆነ ይጠፋበታል። ከዛስ ጌታ ኢየሱስ የሚል ነገር ግን ቃሉን ሲሰማ ደግሞ የሚደነግጥ የሚርበተበት እንደዚህ አይነት ሰው ይፈጠራል ማለት ነው። ስለዚህ ቃል በቃል ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ ጌታ ኢየሱስ ክርስቶስ ለሐዋርያት ስልጣን ሲሰጥ እንመለከታለን። ምን ማለት ነው ይሄ? ኢየሱስን ስልጣን መጋፋት አይባልም እንደው? ኤርሚዬ ምንድን ነው እያልክ እኔ አይደለም እኔ ስለ ኢየሱስ እኔ ምንም አያገናኘውም እኮ ኤርሚዬ። አሁን ጌታ ኢየሱስ ክርስቶስ አዳኝ ነው፣ ብቸኛ ጌታ ነው፣ ተስፋ ነው። ሌላ ነገር አወራኩ ከመጽሐፍ ቅዱሱን ውጭ መች አልኩ? እኔ ምንም ያልኩት ነገር የለም። አንተ እኮ ነው ያልኩህ። ምንድን ነው ጌታ እናንተ ስለምንወደው ምን ያገናኘዋል? አሁን ኤርሚዬ ምኑን ከምኑ ባይደወይ ይቀበላሉ። ኤርሚያስ በጣም አንድ ነገር በጣም ማስተዋል ያለብን ነገር ምን ልትለን እንደፈለግ ስላልገባን ይህንንም በደንብ እንድታስተውል የምፈልገው ነገር ኢየሱስ ክርስቶስን የሚመሰክርልን የዚህን መጽሐፍ እውነት የሚያብራሪ መንፈስ ቅዱስ ነው። ልጨርስ ቆይ። ከመንፈስ ቅዱስ ውጭ ይህንን መጽሐፍ ማንም ሰው ብድግ ብሎ እንደኔ ከባድ ነው ባይ እንደኔ ይስከባል እንደሚመስለኝ ሳይሆን መንፈስ ቅዱስ እንደገለጠ። ምክንያቱም ይሄን መጽሐፍ የተጻፈው በመንፈስ ቅዱስ ምሪት ነው። የዚህ መጽሐፍ ላይ ምንም አይነት ነገር ስህተት የለውም ማለት ነው። ኢረርለስ ነው ባይበል ወይም ደግሞ ሮንግለስ ነው። ለምንድን ነው ኢረርለስ የሆነው? ደራሲው መንፈስ ቅዱስ ስለሆነ። የዚህ መጽሐፍ ጸሐፊ በሰዎች ላይ አድሮ መንፈስ ቅዱስ ነው የጻፈው። ተስማማለህ በዚህ መቼስ? ስለዚህ ይሄ መጽሐፍ መንፈስ ቅዱስ ስለጻፈው ስህተት አልባ ነው ማለት ነው። ይሄ መጽሐፍ ስህተት ነው ካለ አንድ ሰው መንፈስ ቅዱስ ስህተት ነው እያለ ነው። ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል አለ። አጽናኙ ይመጣል አለ። የሚመጣው ያ የእግዚአብሔር መንፈስ ስለ እኔ በደንብ ይነግራችኋል አለ። ያብራራላችኋል አለ። ይገልጥላችኋል አለ። ጌታ ራሱ ነው ያለው ለሐዋርያት ባይዘው ኤርሚያስ። ጌታ ራሱ ነው መንፈስ ቅዱስ ስለ እኔ ይነግራችኋል አይደለ? ከኔ ወስዶ ነው እንደውም ያለው። ኦ ማይ ጋድ በጣም ነው ይንቃሉ። ከኔ ወስዶ ይነግራችኋል አለ። ከዛስ ኢየሱስ ጌታ ነው። ከዛስ ይሄ መንፈስ ቅዱስ ዓለምን ይወቅሳል አለ። ስለምን ሲሉ ስለ ጽድቅ፣ ስለ ኃጢአት ይወቅሳል አለ። ኃጢአት ምንድን ነው? በእኔ ስለ አለማመን። ስለዚህ አሁን አንተ መጽሐፍ ቅዱስ ላይ ቅድም ስለ ኢየሱስ ከተናገርኩት ላይ ከመጽሐፍ ቅዱስ ውጪ ያወራሁት ነገር አለ? አጭር ጥያቄ። እኔ ከመጽሐፍ ቅዱስ ውጪ ያወራኸው ነገር እንዳልክ የለም። ለምንድን ነው ከመጽሐፍ ቅዱስ ውጪ ስለ ኢየሱስ ካላወራው ዘንድ ለምንድን ነው አንተ መወዛገብ? ከመጽሐፍ ቅዱስ ውጪ አላወራህም። መጽሐፍ ቅዱስን ተቀብልሃል እንዳልክ አፕሪሼት አደርጋለሁ። ብዙ ሀሳብን እኮ እስማማለሁ ብያለሁ። አሁን ያልተስማማሁት ነገር አሁን ጌታ ኢየሱስ ያድናል ሲባል ጌታ ኢየሱስ ክርስቶስ ያድናል። አሁን ያድናል፣ ሌላ አዳኝ የለም። አዎ ጌታ ኢየሱስ ክርስቶስ ያዳነው ማዳን ሌላ አዳኝ የለም። ግን ደግሞ ሀሳብህ ግን ማብራራት የምታብራራበት መንገድ ግን አይደለም። እኛ መጽሐፍ ቅዱስን እራሱ ባልተረዳ መንገድ ነው። ለምሳሌ ይህን ጥቅስ ትቀበለዋለህ? ኤርሚያስ ስለ ኢየሱስ አወራህ አልከኝ። አዎ ከመጽሐፍ ውጪ አላወራህም አልከኝ። አዎ ኢየሱስ ብቻ ነው የሚያድነው አልከኝ። አዎ ቆይ ስለ ኢየሱስ አወራህ አልከኝ። አዎ አልኩ። ራሴ ጠየቅኩ። አዎ አልከኝ። ከመጽሐፍ ቅዱስ ውጪ ነው ወይ ያወራሁት? ስለ አይ ከመጽሐፍ ቅዱስ ውጪ አላወራህም አልከኝ።
ኢየሱስ ብቻ ነው የሚያድነው ስለ አንተ ራሱ አዎ እንደ ኢየሱስ አይነት አዳኝ የለም፣ ኢየሱስ ብቻ ነው የሚያድነው አልከኝ። ተስማማን። ምንድን ነው ሌላ የሚያጨቃጭቅ ነገር የፈለግከው? እዚህ ላይ ኢየሱስ ላይ ከተስማማን የምንጨቃጨቅበት ነገር የለም። ኢየሱስን በማመን እንደሚዳን እናንተ ካመንን፣ ግን ኢየሱስ ክርስቶስን ማመን ማለት ደግሞ ምን ማለት እንደሆነ ማብራራት አለብን። እስቲ አንተ ንገረኝ፣ ኢየሱስን ማመን ምን ማለት ነው? እስቲ ኢየሱስን ማመን ማለት የኢየሱስን ቃል ሙሉ በሙሉ መቀበል ማለት ነው። ዩሴድ ቆይ ቃል አዳምጠኝ። ኢየሱስ ክርስቶስ ልጨርሳ ወይ ልጨርሳ? ምንም አይደለም። አይ መንፈስ ቅዱስ ነው የሚፈታልኝ። እኔ መንፈስ ቅዱስ ፈታልኝ እላለሁ፣ አንተ መንፈስ ቅዱስ ፈታልኝ እላለሁ። 30 ሺህ ከ40 ሺህ በላይ ክርስትና ውስጥ ያሉ መንፈስ ቅዱስ ፈታልን የሚሉ ግን ደግሞ የተለያየ አስተምሮ ያላቸው ዳኛ የሌላቸው ሰዎች አሉ። ይሄው እኔ ዳኛ እጅሩ መጽሐፍ ይዘዋል። ባይዘው እነሱ ስላሴ የለም። እኔ ስለሌላው ኤርሚያስ አንዴ በደንብ አዳምጥ። ለምን አከራካሪ ነጥቦች ላይ እና ለምን ኔጌቲቭ ነገሮች ላይ በጣም እኔ አሩ ነው እኔ ለምን እንደሆነ አላውቅም፣ አይገባኝም። ኢየሱስ ላይ ከተስማማ አከራካሪ ቋር ለሚሄኩ ወይ ኤርሚ አሁን በቀደምም በነበረን ቆይታ እኔ ኢየሱስን ስለ ኢየሱስ የምሬ ነው ሌላ ነገር ላይም እንድናይ አልፈልግም። አይናችንን ከኢየሱስ ላይ የነቀልቀን አበቃልን ባይ ነው። ከኢየሱስ ላይ ለሰከንድ ሽርፍራፊ ዞር ያለ ሰው መውደቂያው። እኔ ኢየሱስ ብዬ ነው የመጣሁት። ማውራውም ስለ ኢየሱስ ነው፣ ማቆም ኢየሱስን ነው። እኔ ኢየሱስ የተናገረውን አይደለም የነገርኩ። እኔ መቼ አንተ ልክ አይደለህም ብያለሁ? ካፌ ወጥቷል አላልኩም። አምነዋለሁ ወይ ስልህ ግን አምነዋለሁ ለማለትም እኮ ቆይ አላልኩ። ቆይ አዳምጠኝ። እኔ አንተ ስለ ኢየሱስ ያወራኸው ነገር ላይ ትክክል አይደለህም ብሎ ቅድም መሀል ላይ እያወራ አቋርጥ ነበር። አወራህ፣ መጽሐፍ ቅዱሳዊ እውነት ነው ያወራው፣ ተቀበልኩ። እኔ ደግሞ ስለ ኢየሱስ ክርስቶስ መጽሐፍ የተናገረውን ሁሉ ይሄ መጽሐፍ ላይ ያለውን እግዚአብሔር መንፈስ ቅዱስ በእርሱ ምሪት የተጻፈውን ስለ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ በኩል የተብራራውን የማይሻሻል የማይታረም የማይቀየር የሆነውን የእግዚአብሔር ቃል ላይ ምንም ነገር ላለመጨመር ላለመቀነስ ከዚህ ቃል አንስቼ አነበብኩልህ። እሺ ያልከኝ ተስማማን። ኢየሱስ ጌታ ነው። ከተስማማን ወዲህ አንተ ደግሞ አይ ቲንክ የዚች እንትን ስፕሪት አለች፣ ጭቅጭቋን ነገር ብዙ ትወዳታለህ። እኔ ደግሞ ማለት ነው ምን ሰለቸህ በለኝ፣ አንድ መድረክ እኮ የተጠቀምነው እኮ ሙዚቃ ምን ሰለቸህ በለኝ። ነኝ ከኢየሱስ ወዲያ ከኢየሱስ ምንም ነገር ላይ አላወራም። ሌላ ርዕስ ኤርሜ ልጨርስ። ሌላ ርዕስ የለህም? የለኝም። ኧረ እባክህ የሆነ ነገር እናውራ። አላወራም። ርዕስ ጨርሳል? አልጨረስኩም። ርዕስ ምንድን ነው? የተሰቀለው ክርስቶስ መቼ? ሁሌ። ለምንድን ነው ኢየሱስ ላይ የምትቆየው? አንደኛ መዳን በኢየሱስ ብቻ ስለሆነ፣ ሁለተኛ የኢየሱስ አይነት ስለሌለ ምንም ነገር አላወራም ከኢየሱስ ውጭ። እንዲህ ጭቅጭቅ፣ ክርክር ሃይማኖት ካራክተሩ ነው። እብጥ ማለት አለው ለምን መሰለ? ሃይማኖት የአሸናፊና የተሸናፊነት መንፈስ አለው። እኔ ተሸንፎ ያሸንፈው የኢየሱስ ተከታይ ነው። ጊዜ ትሰጠኛለሽ። እኔም እንዳወራ እኔ አይደለም ልጨርስና 24 ሰዓት አውራ። እውነት ኢየሱስ ጌታ ነው። አለቀ። እኔ ይሄ ነው አቋሜ። ይሄ አቋም ማንም አያስቀይረኝም። ድቤት እንግባ እንከራከር፣ በዚህ እርስ አላወራም። በጣም የድቤት ሱስ ካለባችሁ ኤርሚያስ አበበ፣ ሜሎስ፣ ዳኒ፣ ኤፍሬም፣ ቃሌ ይሄው እየጮሁ ነው ድቤት እያሉ። ለምንድን ነው እስካትና እንዳልክ ላይ አይናችሁ የሚጎረጠጠው? መስካሪዎች ነን። መከራከር አቅቶ ነው ነበርኩበት። ለምን ምንም አዲስ ነገር አትነግረኝማ? ሃይማኖቱ ዓለም ላይ ምንም የተለየ ነገር ስለማትነግረኝ አላወራህም። ትቼው ነው የወጣሁት። ትምህርቱን ትቼ ገፍቼ ኢየሱስን አይወክልም ትምህርቱ ብዬ ብዬ ነው የወጣሁት። ጴንጤ ሆንኩት። አትነግረኝም አዲስ ነገር። አውቀዋለሁ። አልቀበልምም፣ አልጨቃጨቅም። ወንጌል አንድ ነው፣ ኢየሱስ ነው። ኢየሱስ ላይ እናውራ። ኦፕን ሬዲ ነኝ። ከኢየሱስ ውጭ ምንም ነገር አላወራም። አዝናለሁ። በጭቅጭቅ መድከም አልፈልግም። እየገባኝን ወንጌል ምስክርነት ላይ ነኝ። ኢየሱስ ክርስቶስ ብቻ ለዘላለም ጌታ ነው። ስሙ ብሩክ ይሁን። ኤርሚ ስማ፣ አንዴ ምን ሆነ መሰለህ? ባይዞ ሱፍ ነው ዛሬ የለበስኩት። ኤርሚ ስማ፣ እና ሱፍ በጣም ያምርብኛል። ባይዞ ብታየኝ። እሺ
ሱፍ በጣም ነው የሚያምርብኝ። አንዴ ምሳ ጋብዛለሁ። ምሳ እየበላን ሱፍ እንዴት እንደሚያምር አንተ ባይዘው አጭር ነው ቁመት በልጣለሁ። ያው ስለምንተዋወቅ በአካል እና ቁመት አትበልጠኝም። ባይዘው ኧረ በልጣለሁ። ወደ ያማ አለ አጋሳኪዬ አልተገናኘንም ሰፈር እና እንደዚህ ወደ ታች አይደል የምታስበው ነው። ኧረ ኤርሚያስ በእናትህ ነገ ነው ያለው ነው ከቁመቴ ርዝመት የተነሳ እሺ ቀጥል ወንድማችን ኤርሚዬ ፋላ ሲጀመር ቁመትም ላይ ቀጥል ቱይ የሚለው የወላይተኛ እንትን ነው። እሺ ቆይ እስኪ ከኤርሚ ጋር ጋይስ ጌም አጫውቱ እንደ ጌም በደካማ ጎኔ ልገባ ነው አሁን እኔ ልናገር በወንጌል አንዴ ልናገርና እንዳልከኝ እንዝጋና ጌም እንጫወታለን ከዛ እሺ ወይ ኤኒዌይስ ሀሳቡ ምን መሰላችሁ? እሺ ሀሳቡ ባይዘዌ ስለ ጌታ ሲያወራ እንዳልክ እኔ ባይዘዌ የምቆጣበት የምነጫነጭበት ምክንያት የለም። ስለ ጌታ ማውራቱ እኔን ደስ ይለኛል። ጌታም ያው የእውነት ከልቡ ጌታ የሚወደውን ሰው የትም ቢሆን አይጠሉም፣ ያመጣዋል ወደ እቅፉ። እሺ የእውነት ከልብ ከሆነ ጌታን ለጌታ ያለን ፍቅርና መውደድ ጌታ ኢየሱስ ክርስቶስ ከእቅፉ ያወጣል። መቼ ኢየሱስ ጋር ከሆነ ያለው ኤርሚያስ ቆይ በግድ እኔ አንድ ያዳምጠኝ እናውራ። እንደዚህ አይነት ነገር ስሜታዊ ሆነ አንድ ሁለት እንባባል። ይቅርብን ሚዩት አድርግና ከጨረስኩ በኋላ ታወራለሽ። ችግር የለም። እቅፉ ምናምን አትበል። ኢየሱስ ጋር ነው ያለሁት፣ የትም አልሄድም። ቀጥል። ሲሪየስ እያወራ ነው እና የእውነት ከፍቅር ከሆነ በየትኛውም ቦታ አይደለም። እሱን ሳኦል ራሱ አሳዳጅ ነበር እና ግን ሲያሳድድ ሳኦል ባይዘዊ መጽሐፍ ሲናገር ዝም ብሎ እንደዚህ በትዕቢት አልነበረም፣ ወይም ደግሞ በግልፍተኝነት አልነበረም ያንን ነገር የሚያደርገው። ይልቁንም በምንድን ነበረ? ለአምላኩ ይቀና ነበረ፣ ወይም ደግሞ ለአምላኩ ቀናት ነበረው። ስለዚህ እነዚህ ሐሰተኛ ነብይ ወይም ሐሰተኛን ሰው የሚሰብኩ ሰዎችን ብሎ ነበር የሚያሳድደው እና መጨረሻ ላይ ግን ወደ እቅፉ አስገብቶታል። እና መጽሐፍ ቅዱስ ላይ ካሉት ክፍሎች ብዙዎቹ ባይሰው ብዙዎቹ መልእክቶች የቅዱስ ጳውሎስ መልእክቶች ናቸው። ስለዚህ ምንድን ነው አሁን ፖይንቴ? ኢየሱስ ክርስቶስን ስለ ጌታ ብቻ ላውራ አንድ ደቂቃ። ጌታ ኢየሱስ ክርስቶስ አያችሁ፣ ጌታ ኢየሱስ ክርስቶስን ማመን የዘላለም ሕይወት ያሰጣል። በልጁ የሚያምን አይፈረድበትም ይላል የእግዚአብሔር ቃል ሲናገር። በልጁ በሚያምን አይፈረድበትም፣ በልጁ በማመን ስላለማመኑ አሁን ተፈርዶበታል። በልጁ ስናምን አይፈረድብን። በልጁ ስናምን በልጁ ቃል እናምናለን፣ በእግዚአብሔር ቃል እናምናለን። በሙሉ እግዚአብሔርን በተናገረው ቃል፣ ሐዋርያት የተናገሩትን ቃል፣ መንፈስ ቅዱስ የተናገረውን ቃል በሙሉ ለጆሮአችን አይቆረቁረንም። አያችሁ፣ መዳን በሌላ በማንም የለም። አሜን። ኢየሱስ ያድናል። አሜን። የጌታን ስም የሚጠራ ሁሉ ይድናል። አሜን። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አሜን። ምንም የምንጥለው ነገር የለም። አያችሁ ጋይስ ይሲ ጌታ ኢየሱስ ክርስቶስ በመንፈስ አሜን እንላለን። አንድ ያዳም ጨርስ። ለዚያም ቅድም ጌታ ኢየሱስ ክርስቶስ ምን አለ ለሐዋርያት? ኃጢአቱን ይቅር ያላችሁለት ሁሉ ይቀርለት፣ የያዛችሁበት ተይዞበታል አላቸው። ይሄ ቃል የማን ቃል ነው? ጌታ ኢየሱስ ራሱ ለሐዋርያት የነገራቸው ቃል ነው። በተዘጋ በር ገባ፣ ያ መንፈስ ቅዱስን መንፈስ እፍ አለባቸው። ከዛ ኃጢአቱን ይቅር ያላችሁለት ሁሉ ይቀርለታል፣ የያዛችሁበት ተይዞበታል አላቸው። ይህንን አሜን ማለት እችላለሁ እኔ እንደ ክርስቲያን። አያችሁ፣ ይህንንም ምን እላለሁ? አሜን። ጌታ ኢየሱስ አሜን የምለው ለምንድን ነው? አማኝ ስለሆንኩ ነው። ባይዘው እንዴት የሰው ልጅ ይህ ስልጣን ለሆነ ለሐዋርያ ኃጢአቱን ይቅር ስላለ እንዴት እኔ ጋር ይህ ስልጣን ነው አለንም? ለምን? ኢየሱስ ራሱ ባለቤቱ ነው የተናገረው። ኢየሱስን ማመን ማለት ቃሉን በሙሉ ማመን ስለሆነ እቀበላለሁ። ግን ሐዋርያት ይቅር ሲሉ እንደው ከኢየሱስ ክርስቶስ ደም ውጪ ነው? በፍጹም አይደለም። አያችሁ፣ ከኢየሱስ ክርስቶስ ውጭ አይደለም። ሰው ቤተክርስቲያን ለምሳሌ ያዕቆብ መጽሐፍ ላይ ከእናንተ ማንም የታመመ ቢኖር ወደ የቤተክርስቲያን ሽማግሌዎችን ይጥራ፣ በጌታም ስም እርሱን ዘይት ቀብቶ ይጸልዩለት፣ የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ምን ኃጢአትም ሰርቶ እንደሆነ ይሰረይለታል? ያ የቤተክርስቲያን ሽማግሌ ሲጸልይለት ይላል። ከኢየሱስ ደም ውጪ
አይደለም ከኢየሱስ ደም ውጭ። አያችሁ፣ በኢየሱስ ነው። ይሄ በኢየሱስ የሆነ የኃጢአት ስርየት በቤተ ክርስቲያን ሽማግሌ ይሰጣቸዋል። አይገርምም? መጽሐፍ ቅዱስ ይላል። ይሄንን የያዕቆብ መልእክት መጽሐፍ ቅዱስ ይላል። ስለዚህ አንድ ስዕልና ልጨርስ። እሺ እንዳልክ ይቅርታ ሰዓትን ያስኩበት። ይኸውላችሁ ይሄ ስዕል የዮሐንስ ወንጌል ምዕራፍ 15ን ካነበባችሁት ግድ የለም አዳም ግድ የለም። ይሄ ለመግለጽ ነው። እሺ ስዕል ባይዘው ቋንቋ ነው፣ ቋንቋ ነው። እሺ ገላጭ አይደለም። ይሄኛው ራሱ ጌታ ነው፣ ይሄ ራሱ ከሊ ነው አይደለም። እንደዚህ የሚባል ትምህርት የለም። ስዕል ገላጭ። ለምሳሌ በዘመን ያረጀውን አየሁት እያለ ኢሳያስ ያወራል በመጽሐፉ ላይ። በዘመን የሸመገለውን አየሁት። ጌታ ኢየሱስን ያዩበትን መንገድ ይናገራሉ። እግዚአብሔርን ያየ ደግሞ ማንም የለም ይላል ሌላ ቦታ። ስለዚህ ምን ማለት ነው? እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው፣ እናንተም ቅርንጫፎቼ ናችሁ ይላል። እሺ እውነተኛ የወይን ግንድ እኔ ነኝ። አያችሁ፣ ግንድ አለ ጌታ ኢየሱስ ክርስቶስ። ክርስትና ማለት ይሄ ነው። ስለዚህ ይሄ ወደዚህ ግንድ እነዚህ ሐዋርያት እናንተን የሚቀበል እኔን ይቀበላል ተብሏል። ያ ጌታ ኢየሱስ ክርስቶስ ቅዱስ ጳውሎስን ሌላ ሰፈር አገኘውና ቀጥታ ና ተጣበቅ አላለው። ይልቁንም ወደ ማን ላከው? ወደዚህ ቅርንጫፍ ላከው። ከዚህ ቅርንጫፍ ተሰበከ፣ ተጸለየለት፣ ተጠመቀ፣ ወደዚህ ግንድ ተቀላቀለ። ከዛስ እዚህ ግንድ ላይ ስትሆኑ የማን አካሉ ናችሁ? ራሳችሁ ክርስቶስ ሆናል። የቤተ ክርስቲያን ራስ ይባላል ጌታ ኢየሱስ ክርስቶስ በኤፌሶን 1 ላይ። ከዛስ ቅርንጫፎቹ ደግሞ የተለያዩ ቅዱሳን አሉ እዚህ ጋር። ለምሳሌ እኔ አንዱ ቅርንጫፍ ነኝ፣ ወይም የደከምኩ ቅርንጫፍ። ከእናንተ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎቹን ደርሱ ይጥራ ይላል። እሺ የቤተ ክርስቲያን ሽማግሌውን ጠራው። የተሳሰረነን እኛ ክርስቲያኖች ባይዘዊ። ከዛስ ይሄኛው ሲጸልይልኝ ወደ ሌላ አይደለም የሚጸልይኝ፣ ከክርስቶስ ደም ውጭ የሆነ አይደለም። ወደ ማን ነው የሚጸልይልኝ? እኔ በዚህ በጠንካራው አካሌ በኩል ወደዚህኛው ወደ ግንዱ እየጸለይኩ ነው ማለት ነው። ለዛ ነው በቤተ ክርስቲያን ሽማግሌ ጸሎት የእናንተን ኃጢአት እሰራለሁ ብሎ በያዕቆብ መልእክት ምዕራፍ 5 ላይ ከቁጥር 14 ጀምሮ ስታነቡታል። ስለዚህ የቅዱሳን ጸሎት፣ የሌሎች ሰዎች ጸሎት ማለት በእነርሱ በኩል እኛ በሌላኛው ግንዳችን በኩል ወደ ጌታ ወደ ኢየሱስ ክርስቶስ የምናደርሰው ጸሎት እንጂ ከክርስቲያን እምነት ውጭ ከክርስቶስ ውጭ ያለ ሌላ እዚህ ጋር ሌላ ግንድ አይደለም። ሌላ ግንድ ማለት ምን ማለት ነው? እዚህ ጋር ያለ ሌላ ግንድ የጌታ ኢየሱስ ክርስቶስ ትምህርት የሚቆረቆረው፣ የጌታን ትምህርት የማይቀበል፣ የራሱን አስተምሮ የያዘ፣ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። አንድ ሰው ኢየሱስን እቀበላለሁ እያለ ግን ትምህርቱን የማይቀበል ከሆነ ያ ከነዚህ ከቅርንጫፉ የሚመጣለትን ትምህርት የማይቀበል ከሆነ ለራሱ ያለ ስልጣን ግንድን ደግሞ የሚመሰረት ከሆነ እሱ ሰውዬ ሌላ እዚህ ጋር ሌላ ግንድ ይሆናል። ስለዚህ በዚህ በኢየሱስ ክርስቶስ ማመን አለብን። በየትኛው የቅዱሳን ራስ በሆነው ቅዱሳን ደግሞ የእሱ ቅርንጫፎች በሆኑት ዮሐንስ ወንጌል ምዕራፍ 15 ላይ እንዳለው ማለት ነው። በዚህ በኢየሱስ ክርስቶስ በእውነተኛው ግንድ የሚያምን ሰው ምን ይላል? ይድናል። በእውነተኛው ግንድ ግን የማያምን ሰው ኤርሚ ግን ይህን ስዕል አይደለም። በዚህ ስዕል ትሰግዳለህ ኤርሚ? የትኛው ስዕል? አሁን ላሳየኝ ስዕል ላሳየው ስዕል አክቹዋሊ ስዕሎች ገላጭ ናቸው። ግን ምን ችግር አለ? ትሰግዳለህ? ችግር የለውም ሰግዳው። ለዚህ ለአሁኑ ስዕል እሺ፣ ወደ ስዕሉ አይደለም አክቹዋሊ የምሰግደው። ለምሳሌ ኢየሱስ የሚል ስም አስቀምጠን ኢየሱስ ወደሚለው ስም ብትሰግድ ችግር አለ? አይ መጽሐፍ እግዚአብሔር መንፈስ ነው። ላምብ አንብብ አንተ ደስ ይለኛል እኮ እግዚአብሔር። አይ ያው አንብብ ይመች ምን እኔ ግን እንቀጥላታለን። እቺ ነው ከጀመርካት አይቀር አይ እንቀጥላታለን። አይ እኔ ስግደት ለእግዚአብሔር ለኢየሱስ ብቻ ነው የሚገባው። ራዕይ ዮሐንስ ምዕራፍ 5ን በጣም ስለምወድ እሱን አንብቤ ገብቶኛል። በቃ ሌላ አሁን አንተ እናውራ የምትለው ራሱ ለዚህ ስዕል ለማሰገድ ነው። ግን እኔ የፈለገ ነገር ብትል ስዕል በኢየሱስ ስም የተወጋ ዮሐንስ ወንጌል ምዕራፍ 4 ቁጥር 21
ከዛች ሳምራዊት ሴት ጋር ያደረገው ዲያሎግ ውስጥ ነው። ኢየሱስም እንዲህ አላት፣ አንቺ ሴት መኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከይሁዳ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁንም እላለሁ አብ ሊሰግዱለት እንደዚሁ ያሉትን ይሻልና፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። እኔ በእውነት ኤርሚ በእውነት ጌታ ይባርክ። አንድ ቀን እኔ አሪፍ ነው ዛሬ ደስ ብሎኛል። ለወንጌል ያለ ከማብራሪያ በፊት ሀሳብን ግለጽና ሀሳቤን ልግለጽ እንጂ ምንድን ነው የሆነ ነገር እኔ አሁን አንተ ሀሳብን የምገልጸው ለዚህ አሁን ላሳየኝ ስዕል ልታከረባበት ቆይ እግዚአብሔር መንፈስ ነው፣ በእውነትና በመንፈስ አሜን አሜን። አለቀ። አሁን ኢየሱስን የት አይተህ ሳልከው? አሁን ግንዱ ላይ ያለው ኢየሱስ የት አይተህ ነው የሳልከው? እና የሆነ ግንድ ላይ አስቀምጠው። ኧረ በኢየሱስ አትቀልዱ። ዘላለም አምላክ እኮ ነው ከአብ ጋር። ለምንድን ነው ክፈት መጽሐፍ ቅዱስ። እሱ ጌታ ነው ሲገለጥ በግርማው። በኋላ የቀለድኩላ ከፊቱ ስማ፣ ሱፌ ውስጥ ስማ፣ የሆነ መታወቂያ ማለት ነው ልንገርህ። ሱፌ ውስጥ ጌታ ትርፍ ቁልፍ አለ ማለት ነው። ግን የእግዚአብሔርን ቃል እንደሚፈራ ተከርበት ልትለኝ ከሆነ እዛው ተከርበት። እኔ አይመችም። እኔ ፂሙ የረዘመ ቀይ ሰውዬ አልከረባበትም፣ ወጋው። እሺ ተባረክ። በጣም ደስ ብሎኛል በእውነት ቆንጆ ቆይታ ነበረን። ሌላ ጊዜ በሰፊው እኔ እናንተ እንደ ዛሬው አቶ የፈረንጁን ስዕል ልታብራራ ነው። እግዚአብሔርን ቃል አይደለም። እኔ የፈረንጅ ስዕል ጋር ብዙ ህብረት የለኝም። እኔ ጴንጤ ነኝ። ሚዩት ላድርግ እንዳልክ አሁን ልክ አይደለም። አሁን የሰማው አንተ ያልከውን ቃል አምኝበት ግን ክብር የሚባል ነገር አለ። ዲያሎግ መሀል መከባበር ብቻው በቃ ይመችሽ ብራዘር። እኔ ያወራለሁ እዚህ ላሉ ቤተሰቦች። እኛ ክርስቲያኖች ለስዕሉ ኤግዛክት ለስዕሉ አንሰግድም፣ ለስዕሉ ባለቤት ግን እንሰግዳለን። የተሳሉት በምንድን ነው ካላችሁን፣ ነቢያት በተናገሩት መንገድ ጥቅስ ልስጣችሁ። የመጀመሪያው ዘጸአት ምዕራፍ 20 ከቁጥር 5 ላይ እግዚአብሔር ይናገራል። ምን ብሎ ይናገራል? አሁን ምንድነው ወንድሞቼ ትልቁ ስህተት ምንድነው? ለማን እንደተነገረና ለምን እንደተነገረ አያርም ወይም አያውቁም። እሱን አሁን ገደል የሚከተው የመጀመሪያው ማንኛውንም ስዕል፣ ቆይ ለአንተ የሚመች ነገር እያወራው ነው እንዳልክ፣ ማንኛውንም ስዕል ለእኛ እንዳናረግ እግዚአብሔር ለሙሴ ይነግሯል። ማንኛውም ስዕል ለአንተ አታርግ፣ አታምልኮ እያለ ይናገራል። ከዛስ ዘጸአት ምዕራፍ 20 ከቁጥር 18 ከተቀጠቀጠ ወርቅ ስራ ይላል። 2 ኪሩቤል ከተቀጠቀጠ ወርቅ ስራ ወይም ደግሞ መልአክ ቀረጽ ብሎ ይናገራል። እሺ እንግዲህ እግዚአብሔር የሆነ እንግዲህ ሁል ጊዜ ለሪካርድ ተመቻችቶ የሚገባ ሰውዬ ኤኒዌይስ እና 2 ኪሩቤል ከተቀጠቀጠ ወርቅ ሲራ ሲለው ሙሴ ኪሩቤል አላየም። አይዘው ኪሩቤል ምን እንደሆነ እንዴት እንደሆነ አያውቅም። እሺ ከኪሩቤል ጋር መልአክን በሙሉ ክብሩ ሊያዩ የሚችል መጽሐፍ ሲናገር በዮሐንስ ራእይ ላይ መልአኩ ሲመጣ ከመልአኩ ክብር የተነሳ ምን ይላል? ምድር በራች ነው። ምድር በራች ያ ከዛስ ያንን መልአክ ማን ነው ሊቀርጽ የሚችለው? ማንም አይችልም። ሙሴ ግን ቀርጿል አልቀረጸም? መልአክ ቀረጸ። ማን አዘዘው? እግዚአብሔር። ምን ብሎ? 2 ኪሩቤሎች ከተቀጠቀጠ ወርቅ ሰራ። አያችሁ፣ ለጣዖት የተባለውንና ለጌታ ለቅዱሳን ስዕላት የተባለውን የማያውቅ መጽሐፍ ቅዱስን ዝም ብሎ ተቀብሎ በራሴ ልፍታ የሚል ሰው እንደዚህ አይነት ችግር ውስጥ ይገባል።
የጌታ ቃል በራሱ ኮረኮራል። ከዛስ ምን ይደረጋል? በቸርች እኛውን እግዚአብሔርን በሞላ ያየው ሰው አለ እንዴ? ይሄኛው አብ ነው ብለን እናምናለን እንዴ? ከላይ ያለው አናምን ባይዘው አብ እንደዚህ ነው በቃ በይሄ ነው በሞላ ብለን አናምን። እንደዛ ካልን በሞላ እግዚአብሔርን መሳል ከቻልን ዳትስ ጣዖት ይሆናል ማለት። እግዚአብሔርን በሙላት ማንም ሊስለው ሊገልጸው ሊያየው ሊናገረው ቋንቋም የለም ባይዘው ጽሑፍም የለም ምንም የለም። ግን በዘመን የሸመገለውን አየሁት ይላል። ለምሳሌ መጽሐፍ በብሉይ ኪዳን ማለት ከዛስ ስለ እግዚአብሔር ይነግረናል። እንደዚህ ያየው እንደዚህ ያየው ብሎ የተናገረው ማለት ነው መጽሐፍ። ያንን ነገር በጽሑፍ አይደል የተቀመጠው? ቤተክርስቲያን በስዕል ታስቀምጠዋለች። ስዕል ራሱ ቋንቋ ስለሆነ ማለት ነው፣ ገላጭ ስለሆነ ማለት ነው። ከዛስ ያ ጽሑፍ የተቀመጠው ለምሳሌ በዘመን የሸመገለውን አየሁት ሲል ዳንኤል ላሳያችሁ ቃል ኢማጂን እንድናደርገው ነው አይደል ጋይስ? አንዴ ላውጣላችሁ ባይብል ላይ ነው